ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አዳዲስ ነገሮች አሉ። ሄርሜላ ሌላ ባል አላት ወይስ አብርሃም ነው ትክክለኛ ባሏ የሚለው ነገር አሁን ጥያቄ ሆኖ ቀርቧል ማለት ነው። አብርሃምና ሄርሜላ ከ3 ቀን የመዝናኛ ጉዞ በኋላ መመለሳቸው ተነግሮኛል። በሩታ በኩልም አዳዲስ ነገሮች አሉ። ብዙ ነገሮች እየተላኩልኝ ይገኛሉ። በጣም አስደንጋጭ ፎቶዎች እየተላኩልኝ ይገኛሉ። ሩታም እንግዲህ ትናንትና ቪዲዮ ላይ ወጥታ ነበረ፣ ዝዋይ ላይ ተገኝታ ነበረ። በዚህ ዙሪያ የምላችሁ ነገር አለ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ሀሳብና አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ ማለት ነው። ወደ ጉዳይ ስመለስ እንግዲህ የአብርሃምንና የሄርሜላን ጉዞ ነው የምንመለከተው። አብርሃምና ሄርሜላ ከጉዞ መመለሳቸው ተነግሯል። አሪፍ የሚባል ጊዜን አሳልፈው መመለሳቸው ተነግሯል። ነገር ግን ይሄ አይደለም ዋናው ኬዙ ሩታን ነው የሚመለከተው። ብዙ ነገሮች እየደረሱኝ ስለሆነ ማለት ነው። ሩታ እንግዲህ ከአብርሃምና ከሄርሜላ ጋር ወደ ዝዋይ አስቀድማ መጓዟን ሰምቻለሁ ዛሬ ማለት ነው። ሩታ በኋላ ላይ አይደለም ወደ ዝዋይ የሄደችው፣ መጀመሪያም አብራቸው እንደሄደችና አብረው ሲዝናኑ እንደነበረ ሰምቻለሁ። እሱ ብቻ አይደለም ሩታ አብራቸው ስትዝናና እንደነበረና ለካሜራ ሹት ብቻ ሄርሜላና አብርሃም ተነጥለው ሲሰሩ እንደነበረ ሰምቻለሁ። እንግዲህ ሩታና አብርሃም አሁን ላይ ታርቀዋል ማለት ይቻላል። ለካሜራ ነው እየተተወነ ያለው ማለት ይቻላል። አብዛኛው ነገር የሚባለው ነገርም እውነት ሊሆን ይችላል፣ ድራማ ነው ማለት ይቻላል። ምክንያቱም ሩታና አብርሃም ዝዋይ ላይ ከመጀመሪያው ቀን አስቀድሞ 3ቱንም ቀን አብረው ታይተዋል። 3ቱንም ቀን ከሄርሜላም ጋር አብረው ሲዝናኑ እንደነበረ ታይቷል ማለት ነው። እንግዲህ ከዚህ ጉዞ ጋር ተያይዞ በብዙዎች ዘንድ ብዙ ጥያቄ እያስነሳ ይገኛል። በተለይ ደግሞ ከባለፈው ሩታ የሆነ ሰርግ ላይ ከተገኘችበት ቀን ጀምሮ ብዙ አጠራጣሪ ነገሮች እየወጡ ይገኛሉ። ሩታም ያንን ነገር ለማስተባበል ሞክራ ነበር ቪዲዮ ላይ ማለት ነው። ነገር ግን ያን ያክል ውሃ የሚደፋ ነገር አላገኘንበትም። ሩታ ከመጀመሪያው ቀን አስቀድሞ እዛ ዝዋይ ላይ ስትዝናና እንደነበረ ተደርሶባታል ማለት ነው። ይሄ ነገር በጣም አደገኛ ነው። በጣም ኦዲየንስን መናቅ ነው ማለት እንችላለን። አብዛኛውን ነገር አሁን ላይ አውቀነዋል ማለት ይቻላል። ነገሩ ግን ወደ ድራማ ለውጦታል። አሁን ላይ በድራማው መልክ ይሻላል ብለው በዛ መልክ እየሄዱበት እንደሆነ ነው የሚሰማን። በዛ መልክ ነው እየተካሄደም ያለው፣ ነገሮች እየሄዱም ያሉት በዛ መልክ ነው ማለት ነው። እንግዲህ እነዚህ ነገሮች በአብዛኛው በኦዲየንሱም በኩል መሰላቸትን አምጥተዋል። ምክንያቱም ከዚህ በፊት ያሉት ነገሮች እውነት ሊሆኑ ይችላሉ። ለዛም ነው ብዙ ኦዲየንሶችን ልብ ሰቅለው ሲካሄዱ የነበሩት። አሁን ላይ ግን ብዙ ኦዲየንሶች በዚህ ነገር ተሰላችተዋል። ምክንያቱም ኢቭን እነሱ ወደ ድራማ ከቀየሩት በኋላ ብዙ መሰላቸትን አምጥቷል። ወይም የፈጠራ ነገር አይታይበትም ስክሪፕት ውስጥ ማለት ነው። ምንም አይነት ፈጠራ የለውም። አብዛኛው ነገር ማዛግ ሆኗል ስራው ማለት ነው። እንግዲህ ይህን ተከትሎ አዳዲስ ነገሮች አሉ። አዳዲስ ጥያቄ የሚያስነሱ ነገሮች እየመጡ ይገኛሉ። አብርሃምና ሩታ የእውነት ተለያይተዋል ወይስ አብርሃምና ሩታ ቅድሚያውኑ ፍቅረኛ አልነበሩም ወይም ባለትዳር አልነበሩም የሚሉ ጥያቄዎች አሁን ላይ እየተነሱ ይገኛሉ። በተለይ በሚዲያ አካላት ይሄ ነገር ድጋሚ ጥያቄ እያስነሳ ይገኛል። አብርሃም ከሚስቱ ውጪ ነው ከሄርሜላ ጋር እንደዛ አይነት መቀራረብ ያሳየው ወይስ ሄርሜላ ነች ትክክለኛ ባለቤቱ የሚሉት ጥያቄዎች አሁን ጥያቄ ሆነው እየቀረቡ ይገኛሉ ማለት ነው። አደገኛ ቦምብ እየመጣ ይገኛል። በሚዲያ አካላት እየተጠየቀ ይገኛል። እውነት ለመናገር ሄርሜላ ባለትዳር መሆኗን ከመጀመሪያው ቪዲዮ ላይ መቅረብ ከጀመረችበት ቀን ጀምሮ የምናውቀው ግልጽ ነገር ነው። ምክንያቱም ሄርሜላ ጋብቻ ቀለበት አድርጋለች። የጋብቻ ቀለበት እጇ ላይ ይገኛል። ይሄ ነገር ደግሞ ሄርሜላ ሌላ ባል አላት ወይስ አብርሃም ነው ትክክለኛ ባሏ የሚለው ነገር አሁን ጥያቄ ሆኖ ቀርቧል ማለት ነው። ሩታና አብርሃም ለሚዲያ ሽፋን ነው ተጋብተናል ወይም ወልደናል እያሉ ያሉት ወይስ ትክክለኛ ባለትዳር ናቸው የሚሉት ነገሮችም አሁን ላይ አነጋጋሪ ሆነው እየቀጠሉ ይገኛሉ። እንደ አዲስ ጥያቄ እየተነሳ ነው። እንደዚህ አይነት ጥያቄዎች እየተነሱ ይገኛሉ። ምክንያቱም ብዙ መረጃዎች እየወጡ ስለሆነ ሊንክ እየሆኑ ነው ብዙ ነገሮች። ይሄ ደግሞ እየሆነ ያለው ካሜራ ላይ ያሉት ነገሮች በጠቅላላ ውሸት ስለሆኑ ወይም ትወና ስለሆኑ
እንደዚህ አይነት ጥያቄዎች እያስነሱ ይገኛሉ ማለት ነው። እነዚህ ጥያቄዎች ከተነሱ አብዛኛው ነገር መልስ ያገኛል ብለን እናስባለን፣ መልስ ያገኛል ብለን እንጠብቃለን። ሄርሜላ የአብርሃም ትክክለኛ ሚስቱ ልትሆን ትችላለች። አለበለዚያ ግን አብርሃምና ሩታ ለገንዘብ ብለው እንደዚህ አይነት ነገር እያደረጉ ከሆነ ይሄ በጣም ጋጥ ወጥነት ከህብረተሰቡ ማንነት የወጣ ነገር እንደሆነ ላረጋግጥላችሁ እወዳለሁ። እንደ ቪዲዮም እንደምናውቀው አብርሃምና ሩታ እስካሁን ድረስ ፍቺ አልፈጸሙም፣ በትክክለኛው በቪዲዮ ማለት ነው። ነገር ግን በሪያሊቲ አብርሃምና ሩታ ትክክለኛ ባልና ሚስት ናቸው ወይ? ያን ጊዜ የተደረገው የሰርግ ፕሮግራም ለሚዲያ ሽፋን ነው ወይስ ህዝቡን እያጭበረበሩ ነው ወይ የሚለው ነገር መጠየቅ ያለበት ጉዳይ ነው ብለን እናስባለን። እነዚህ ነገሮች በጣም ቁልፍ ጥያቄዎች ናቸው ብለን እናስባለን ማለት ነው። አብርሃም የሄርሜላ ትክክለኛ ባል ነው ወይስ የሩታ ትክክለኛ ባል ነው የሚሉት ነገሮች አጠራጣሪ ናቸው። አሁንም አጠራጣሪ ናቸው። የሩታ ትክክለኛ ባል ነው እንደምትሉ አውቃለሁ ሁላችሁም። ነገር ግን ጥያቄ ምልክት ውስጥ የሚያስገባ ነው። አብርሃም ለገንዘብ ብሎ ነው እንደዛ ከሄርሜላ ጋር ባለትዳር ከሆነች ሴት ጋር እንደዛ ሲቀራረቡ የነበሩት? ይሄም ሌላ ጥያቄ ነው። ከሆነ ደግሞ ይሄ በጣም አደገኛ ነገር ነው። ምክንያቱም ሄርሜላም ባለትዳር መሆኗን ስለምናውቅ ማለት ነው። ነገር ግን ሄርሜላ የአብርሃም ትክክለኛ ሚስት ነች ወይስ ሌላ ባል አላት? እሷስ ለገንዘብ ብላ ነው እንደዚህ አይነት ነገሮችን እያደረገች ያለችው? እንደዚህ አይነት መቀራረብ፣ እንደዚህ አይነት መተሻሸት ትክክል ነው ወይ? ከባለ ትዳር ሴትስ ይጠበቃል ወይ? ሌላ ከሆነ ባሏ ማለት ነው። ነገር ግን እኔ የሚመስለኝ ሄርሜላ የአብርሃም ትክክለኛ ሚስት ትመስለኛለች። ሩታ ደግሞ ሌላ ባል አላት ብዬ አስባለሁ። ሀሳብና አስተያየታችሁን እስቲ ግለጹልኝ። ምን ታስባላችሁ በዚህ ጉዳይ? ምክንያቱም ብዙ ነገሮች እየደረሱኝ ስለሆነ ነው ወደ እንደዚህ አይነት ጥያቄ ውስጥ የገባሁት። እስቲ ሀሳብና አስተያየታችሁን ግለጹልኝ ቤተሰቦች። ቀጣይ እንግዲህ የማጋለጥ ስራ ነው የምንሰራው ማለት ነው። ከዚህ በፊት 6፣ 7፣ 8 ቪዲዮዎች አሉኝ። እንደዚህ አይነት ቪዲዮዎች መመልከት ትችላላችሁ። እንዴት ድራማ እንደሚሰራ ሳጋለጥ ነበረ። እንግዲህ ይሄ ነገርም ብዙ ጭቅጭቅ አንስቶ ነበር ከዚህ በፊት። አሁንም እንደግመዋለን ማለት ነው። ምክንያቱም አንደኛ ክሬቲቭ ሆነው የማይመጡ ከሆነ በእንደዚህ አይነት ነገር ኦዲየንሱን የሚያዝጉ ከሆነ እኛም እነሱን የማጋለጣችንን እንቀጥላለን ማለት ነው። አለበለዚያ ግን ደህና ነገር ይዘው እንዲመጡ በአክብሮት እንጠይቃለን ማለት ነው። ያለው ነገር ይሄ ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት ቤተሰብ ይሁኑ እላለሁ። የአብርሃምና የሩታ እውነት እስከሚታወቅ ድረስ እንግዲህ ያሉትን ነገሮች ተከታትዬ የማቀርብላችሁ ይሆናል ማለት ነው። ምክንያቱም እንደ ሌሎቹ ሚዲያ አላሽቀብጥም ወይም ፕሮግራም ቀይሬ ተለምኜ ተመልሼ አልመጣም። ያሉትን ነገሮች እውነቱን እናገራለሁ ማለት ነው። እንቀጥላለን። የአገሬ ልጆች ሰላም ነው።